እጃችሁ እየተሰነጣጠቀ እየደረቀ እየጠቆረ ከተቸገራችሁ ይህ ቪዲዮ ለእናንተ ነው። እስከ ቪዲዮ መጨረሻ ድረስ ተከታተሉ። ከነዚህ ከምነግራችሁ ውህዶች አንዱን መርጣችሁ ለተከታታይ 1 ወር ኮንሲስተንትሊ ተጠቀሟቸውና ካልሰራላችሁ እኔን ጠይቁ። አንደኛው የበቆሎ ዱቄትን ከእርድ ከሎሚ ጋር ደባልቀን እጃችን ላይ ለ2 ደቂቃ ማሳጅ ማድረግ። ከዛ ለ20 ደቂቃ እናስቀምጠውና ለብ ባለ ውሃ እንለቃለቀዋለን። ከዛ ሞይስቸራይዘር እንቀባለን። እርድና ወተት በመደባለቅ እጃችንን መቀባት። ከተቀባን በኋላ ለ20 ደቂቃ እናቆየዋለን። ታጥበን ሞይስቸራይዘር መቀባታችንን እንዳንረሳ። ይህ ፈጣን ለውጥ እንድናገኝ ያስችለናል። ሶስተኛውና ቲክቶክ ላይ ቫይራል የሆነው ስክራብ የስኳር የቡናና የገላ ሳሙና አንድ ላይ በመደባለቅ ለሰውነታችን የምናረገው ሲሆን የእጃችንን ብናረገው ፍክት የማረግ ባህሪ ያለው በውስጡ ቡና ስለያዘ ቡና ደግሞ ኮላጅናችንን የመርዳት ባህሪ ስላለው እጃችን ፍክት እንዲል ይረዳዋል ማለት ነው። እንደገና ደግሞ ሞይስቸርም ወይም ደግሞ እርጥበትም እንዲይዝ ይረዳዋል። ይህንን በዋነኝነት ብትሞክሩት ብዬ እኔ ሪከመንድ አደርጋችኋለሁ። አራተኛ ላይ ደግሞ የምናየው በተለይ እጃችሁ እየደረቀ እየተሰነጣጠቀ የምትቸገሩ ከሆነ ከዚህ የበለጠ ለውጥ የሚያሳያችሁ ማስክ አታገኙም። ስኳርን፣ ማርን እና የወይራ ዘይትን ደባልቀን የእጃችን በተለይ ይሄ የተሰነጣጠቀበት ቦታ ላይ ስክራብ ማድረግ፣ ከዛ ለብ ባለ ውሃ መለቃለቅና ሞይስቸራይዘር መቀባት። እነዚህን የነገርኳችሁን ማስኮች ለወር በ1 ወር ተከታታይ ተጠቀሟቸውና መርጣችሁ አንዱን ምንም ለውጥ ካላገኛችሁ ጠይቁ። የዛሬው ቪዲዮ ይህን ይመስል ነበረ። ቻናሌን ሰብስክራይብ ማድረግ፣ ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ሌላ ጊዜ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮመንት አድርጉልኝ።